ሰላም ለእናንተ ይሁን። ይህ ከኢግልስ ማውንቴን ኢንተርናሽናል ጎስፔል ሚኒስትሪ የሚዲያ አገልግሎት ይዘንላችሁ የምንቀርበው የሚዲያ አገልግሎታችን ነው። እኔ መጋቢ ሳምሶን ሙልጌታ እባላለሁኝ። እንግዲህ ባለፈው ጊዜ የጀመርነውን ስለ መለኮታዊ ልውውጥ ዲቫይን ኤክስቼንጅ ብለን የጀመርነውን ትምህርት ዛሬ ላይ ደግሞ ክፍል 7ን እንቀጥላለን። ታስታውሱ እንደሆነ በሶስተኛ በተለይ በቀራንዮ መስቀል በዚህ በመለኮታዊ ልውውጥ ውስጥ እግዚአብሔር የኛን መጥፎ የሚባለውን የኛን ጥሩ ያልተባለውን ነገር ወስዶ ልጁ ኢየሱስ ክርስቶስ ላይ ካደረገ በኋላ የርሱ የሆነውን በጎ የተባለውን ነገር በሙሉ ለእኛ አካውንት እንዲደረግ ለእኛ እንዲሰጠን ያደረገበትን ይሄ መለኮታዊ ልውውጥን እያየን የነበረበት ጊዜ ነውና ዛሬ ላይ ደግሞ ባለፈው ታስታውሱ እንደሆነ በክፍል 6 ላይ ጌታችን ኢየሱስ ክርስቶስ የእኛን ኃጢአት ወስዶ የሱ የሆነውን ጽድቅ እንዲያው ተካፋዮች እንድንሆን እንዳደረገን ስናነብ ነበረ፣ ስንነጋገር ነበረ። በተለይ ደግሞ ከሮሜም ስንጨርስ ሮሜ ምዕራፍ 10 ላይ ያለ ቃል አንብበን ስንመለከት ነበረ። ዛሬ እሱን የተወሰነ ነገር ልናገርና ወደ ቀጣዩ ደግሞ ሐሳብ በክርስቶስ ኢየሱስ ከሆኑልን ነገሮች ደግሞ ሌላኛውን ፓርት የምንመለከት ይሆናል፣ ጊዜ ከፈቀደ ማለት ነው። ክብር ለጌታ ይሁን። ሮሜ ምዕራፍ 10 ከቁጥር 1 ጀምሮ ቶሎ ብዬ አነብና እንቀጥላለን። ወንድሞች ሆይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። የእግዚአብሔር ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ ከሕግ የሆነ ጽድቅን የሚያደርግ ሰው በእርሱ በሕይወት እንዲኖር ጽፏልና። ምን አለ ሙሴ? ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት ይኖራል ብሎ ጽፏልና። እንግዲህ ግን ይህንን ክፍል ባለፈው ስናነብ ሥጋ የለበሰ ሁሉ የሕግን ሥራ በመጠበቅ ሊጸድቅ እንደማይችል እግዚአብሔር ስለተረዳ አለ። ስለዚህ ሥጋ የለበሰ ሁሉ የሕግን ሥራ በመጠበቅ በራሱ ሊጸድቅ እንደማይችል ማወቅ መቻል አለብን። እንግዲህ ሕጉን ስንመለከት ሕጉ የተለያዩ ሕግጋቶች ወደ 613 ገደማ እንደሆኑ ማየት መቻል አለብን። በዋናነት 10ቱ ትእዛዝ ይባል እንጂ በውስጡ ግን ያሉት የተለያዩ ሕግጋቶች ወደ 613 ገደማ ምን ያደርሷል። ስለዚህ አንድ አይሁዳዊ 612ቱን አድርጎ በአንዱ ቢስት 612ቱን አድርጓል። ስለዚህ በአንዱ ምክንያት እንትን አይባልም። ምንድነው ብለን ስንል ያ የሳተው ነገር ያለውን ነገር በዜሮ ምንም ያደርግበት ነው፣ የሚያጣፋበት ነው። ስለዚህ መጽሐፍ ቅዱስ ሥጋን የለበሰ ሁሉ በሕግን በመጠበቅ ሊድን ወይ ደግሞ ሊጸድቅ እንደማይችል እግዚአብሔር ስለተረዳ አለ። ስለዚህ ሰዎች ባለፈው እንዳልኳቸው ሕግ የተላከበት ምክንያት የኃጢአትን ዕውቀት ለመስጠት ነው። በሌላ አባባል ሕጉ አትመኝ ባይል ኖሮ ምኞትን ባላወቅኩ ነበር አለ ጳውሎስ። ማለት ምኞት ኃጢአት እንደሆነ ባላወቅኩ ነበረ። ያ ማለት ነው ያለ ዕውቀት ነበረ። ግን ያ የኃጢአት ተፈጥሮ ያ የኃጢአት ባህሪ በሱ ውስጥ ምን አለ። እንደውም ክፍሉን ባነብላችሁ የተሻለ ይሆናል። በተለይ ሮሜ ምዕራፍ 7 ላይ ጳውሎስ ሕግን ለሚያውቁ ሰዎች ነው የሚናገረው። ወንድሞች ሆይ ሕግን ለሚያውቁ እናገራለሁና ሰው ባለበት ዘመን ሁሉ ሕግ እንዲገዛው አታውቁምን? ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና ባሏ ቢሞት ግን ስለ ባል ከሆነው ሕግ ተፈታለች ይላል። ምን ማለት ነው ብለን ስንል ሰው በሚኖርበት ዘመን በሙሉ ምንድነው አለ? የሕግ ምንድነው አለ? ሕግ ይገዛዋል ይልና ያገባች ሴት ባሏ በሕይወት ሲኖር ከእርሱ ጋር በሕግ ታስራለችና። ስለዚህ ስለ ትዳር በሆነ የኪዳን ሕግ ውስጥ ምን ይላሉ ማለት ነው? ይታሰራሉ። ስለዚህ ባልየው ከሚስቱ ውጪ ቢሄድ ያ ሰው ተጠያቂ ነው፣ ጥፋተኛ ነው። እና ለምንድን ነው ብለን ስንል ሚስት እያለው ከሌላ ሰው ጋር ሄዷልና ከሌላ ሰው ጋር አመንዝሯልና ያ ሰው ምን ይሆናል? ተጠያቂ ይሆናል። ልክ እንደዚሁ ባሏ ግን ቢሞት ግን ስለ ባሏ ከሆነው ሕግ ትፈታለች ብሎ ምን ያደርጋል? ይናገራል። ስለዚህ ባሏ በሕይወት ሳለ ለሌላ ወንድ ብትሆን አመንዝራ ትባላለች። ባሏ ቢሞት ግን ከሕጉ አርነት ወጥታለችና ለሌላ ወንድ ብትሆን አመንዝራ አይደለችም።
ያ ማለት ነው ባላ የሞተባት ሴት ሌላ ባል ብታገባ ማህበረሰቡ አመነዘረች ሊላት አይችልም። ለምን? እስከ ህግ ስለ ባል ከሆነ ህግ ነፃ ወጣለችና ብሎ ስለሚል ማለት ነው። ቁጥር 4 ላይ እንዲሁም ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችኋልና ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሌላ አባባል ህግ በነበረበት ዘመን በሙሉ ህግ በነበረበት ጊዜ በሙሉ እናንተ የህግ እስረኞች ናችሁ፣ የህግ ባሪያዎች ነበራችሁ። ህጉ በእናንተ ላይ ባል ሆኖ ነበረ። ህጉ በእናንተ ላይ ምን ሆኖ ነበር አለ? በእናንተ ላይ ነበረ። ነገር ግን አሁን ግን ምንድነው እግዚአብሔር የፈለገው ብለን ስንል እንዲሁ ወንድሞች ሆይ እናንተ ደግሞ በክርስቶስ ሥጋ ለህግ ተገድላችኋልና ይልና ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ነው። ስለዚህ ከህግ ጋር እንድትፋቱ እግዚአብሔር በክርስቶስ ሥጋ ምክንያቱም ህግ ያመጣውን ተጠያቂነት፣ ህግ ያመጣውን ዕዳ፣ ህግ ያመጣውን ነገር ኢየሱስ ክርስቶስ ለኃጢአት የሚሆን ምትክ ሆኖ በኃጢአተኛ ሥጋ ምሳሌ እግዚአብሔር በምን አደረገ አለ? ህግን ምን አረጋ አለ? በዛ ተጠያቂ እናንሆን ለህግ እንድትሞቱ ምን አለ? በክርስቶስ ሥጋ ለህግ ተገድላችኋልና። ስለዚህ ህጉ ምን ሊያረጋችሁ አይችሉም። ህጉ የሞተን ሰው አንድ የሞተ ባሏ ሲሞት እሷ ነፃ እንደምትሆን ሁሉ እናንተም አለ ለህግ ተገድላችሁ ነገር ግን ከሙታን ለተነሳው ለእርሱ እንድትሆኑ አለና ምን አለ? ተገድላችኋል ለእግዚአብሔር ፍሬ እንድናፈራ እና እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ ነው። ምክንያቱም ሁለት ባል ማግባት አይቻልም። አሁን በክርስቶስ ሥጋ ለህግ ተገድላችኋል አለና ነገር ግን ከሙታን ለተነሳው ለእርሱ እንድትሆኑ ነው ካለ በኋላ በሥጋ ሳለን በህግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሰራ ነበረ። አሁን ግን ለሱ ለታሰርንበት ስለሞትን ከህግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። ይሄ ነው እንግዲህ የአዲስ ኪዳን ህይወት ምንድነው ብለን ስንል አድርግ አታድርግ በሚል አይነት ህይወት ውስጥ የህይወት ስርዓት ውስጥ ሳይሆን የምንኖረው በክርስቶስ ኢየሱስ በተካፈልነው ህይወትና በውስጣችን በሚኖረው በመንፈስ ቅዱስ አማካኝነት ለእርሱ እንድንኖር የሚያስችልን የህይወት አቅምንና ብቃት መንፈስ ቅዱስ ፕሮቫይድ ስለሚያደርግ ይሄንን የመንፈስ ኑሮ ምን እናደርጋለን? እንኖራለን ብሎ ይናገራል። ምን አለ? አሁን ግን ለሱ ለታሰርንበት ስለሞትን ከህግ ተፈተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። አሁን የምንገዛው ለሞተልንና ስለ ኃጢአታችን ለሞተውና ለተነሳው ሞትን ድል አድርጎ ለተነሳውና በአብ ቀኝ ከብሮ ላለው ለእርሱ ነው የምንገዛው። ለእርሱ ደግሞ ስንገዛ ህግ በእኛ ላይ እንዳይሰራ በክርስቶስ ኢየሱስ ሥጋ ምን ብለናል አለ? ለእርሱ ተገለናል አለና አሁን ግን የምንኖረው የኑሮ አይነት በመንፈስ የሆነ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። እንግዲህ ምን እንላለን? ህግ ኃጢአት ነውን? አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅኩ ነበረ። ህጉ አትመኝ ባላለ ምኞቱን ባላወቅኩ ነበርና ብሎ ሐዋርያ ጳውሎስ ምን ያደርጋል? ይናገራል። ያ ማለት ነው ህጉ የመጣው የኃጢአትን ዕውቀት ለመስጠት ነው። ምኞት ኃጢአት ነው፣ ማመንዘር ኃጢአት ነው፣ እነዚህ ኃጢአት ናቸው የሚለውን የህግ ዕውቀትን የኃጢአት ዕውቀትን ለመስጠት ነው የመጣው ብሎ ጳውሎስ ምን ያደርጋል? ይናገራል። ቁጥር 8 ላይ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ፣ ኃጢአት ያለ ህግ ሙት ነውና። ያ ማለት ምን ማለት ነው ብላችሁ ስትሉ ለምሳሌ ህግ በሌለበት ቦታ ለምሳሌ እንበላችሁ አሁን በአዲስ አበባ ከተማ ውስጥ አሁን ባለንበት ይሄ ቀረጻ እየተደረገ ባለበት ጊዜና ሰዓት ውስጥ የሰዓት እላፊ ገደብ የሚባል ነገር የለም። ስለዚህ የሰዓት ግላፊ ገደብ ብሎ መንግስት ስላላወጀና ስላላወጣ የትኛውም የህግ አካል የሰዓት እላፊ ገደብ ጥሰሃል ብሎ ተጠያቂ ሊያረጋችሁ የሚችል የለም። ምንም እንኳን የህግ አካልና የህግ አስፈጻሚ ቢሆንም ነገር ግን ማስፈጸም የሚችለው ህግ ተብሎ በወጣና በጸደቀ ጉዳይ ላይ ነው ጉልበት የሚኖረው። ልክ እንደዛው ሁሉ የሰዓት እላፊ በሌለበት በሰዓት እላፊ እንደማንጠየቅ ሁሉ ልክ እንደዚሁ አለ ኃጢአት ህግ በሌለበት ቦታ ሁሉ ኃጢአትም ጉልበት አልነበረውም።
ለምንድነው ብለን ስንል የኃጢአት ዕውቀት አልነበረም። ስለ ኃጢአት ተጠያቂነት አልነበረም። የሕጉ መምጣት ግን ያንን አድርጓልና ቁጥር 9 እኔ ድሮ ያለ ሕግ ሕያው ነበርኩ፣ ትእዛዝ በመጣ ጊዜ ግን ኃጢአት ሕያው ሆኖ እኔ ሞትኩኝ። ትእዛዝ ሲመጣ አንድ ነገር ሆነ አለ። እኔ ማለት ድሮ ያለ ሕግ ሕያው ነበርኩኝ ማለት ነው የኃጢአት ዕውቀት ስላልነበረኝ የመሰለኝን ደስ ያለኝን ነገር ሁሉ ምን አደርግ ነበረ? ያለምንም ተጠያቂነት አደርግ ነበረ። ነገር ግን ለካ የማደርገው ነገር ልክ እንዳልሆነ ምን መጣ? ሕግ መጣ። ሕግ ብርሃንን ይዞ መጣ። ምን አለ? ምኞት ኃጢአት ነው፣ ይሄ ነገር ኃጢአት ነው የሚል ምን አረገ? ሕግ ምን አረገ? መጣ። መጽሐፍ ቅዱሳችንን ስናነብ ምን አለ? ሕግ በሙሴ ሆነ፣ ጸጋና እውነት ግን በክርስቶስ ሆነ ብሎ ምን ያደርገናል? ይነግረናል። ሕጉ ይዞት የመጣው የሕግን ብርሃን እንጂ ሕጉ ይዞት የመጣው ለኃጢአተኛው ብቃትን ለመስጠት ይዞ አብሮ ምን አላረገም? አልመጣም። ሕጉ አታድርግ ይላል። ያደረገውን ካገኘ ምን ያደርጋል? ይቀጣል። እኔም ደግሞ ድሮ ያለ ሕግ ሕያው ነበርኩኝ፣ ትእዛዝ በመጣች ጊዜ ግን ኃጢአት ሕያው ሆነ፣ እኔም ሞትኩኝ አለና ቁጥር 10 ለሕይወት የተሰጠችው ትእዛዝ እርሷን ለሞት ሆና አገኘኋት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል። ስለዚህ ሕጉ ቅዱስ ነው፣ ትእዛዚቱም ቅድስትና ጻድቅ በጎም ናት። እንግዲህ በጎ የሆነው ነገር ለእኔ ለሞት ሆነብኝን? ነገር ግን በጎ የሆነው ነገር ለኔ ለሞት ሆነብኝን ይልና አይደለም፣ ነገር ግን ኃጢአት ሆነ። ኃጢአትን በትእዛዝ ምክንያት ያለ ልክ ኃጢአተኛ ይሆን ዘንድ ኃጢአት እንዲሆን ይገለጥ ዘንድ በጎ በሆነው ነገር በሙሉ ለእኔ ለሞት ይሰራ ነበረ። ሕግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢአት በታች ልሆን የተሸጥኩ የሥጋ ነኝ። ማለት ምን ማለት ነው? ሕግ መንፈሳዊ እንደሆነ እናውቃለን። በሌላ አባባል ምን ማለት ነው ብለን ስንል ሕግ ሰጪው እግዚአብሔር ሕግን በክርስቶስ ኢየሱስ ሕግን በሙሴ በኩል ወደ እስራኤል ልጆች ሲልክ ሕግን ሊያደርጉበት የሚችሉበት አይነት ህይወት ውስጥ አይደለም የነበሩት። እዛ ብቃት ውስጥ አይደለም የነበሩት። ከኃጢአት በታች ነበር። እዚህ ጋር ጳውሎስ ሲናገር ምን አለ? ሕግ መንፈሳዊ እንደሆነ እናውቃለን፣ እኔ ግን ከኃጢአት በታች ልሆን የተሸጥኩኝ የሥጋ ነኝ እያለ ምን ያደርጋል? ይናገራል። ስለዚህ ምን ማለት ነው ብለን ስንል ሕጉ ነው የኃጢአትን ዕውቀት ምን ለማድረግ ለመስጠት የመጣው። ስለዚህ ምን አለን? ሕግ ሰዎችን ለማጽደቅ ምን አላለም? አልመጣም። ሕግ የመጣው የኃጢአትን ዕውቀት ለመስጠት ነው። ለመስጠት እንደሆነ ማወቅ መቻል አለብን። ሮሜ ምዕራፍ 10 ላይ እንመለስና ቶሎ ብለን ጊዜያችንን መጠቀም እንድንችል እናያለን። ምን አለ? ከቁጥር 1 ጀምሮ ባለፈው በክፍል 6 ላይ ያነበብኩላችሁ ክፍል ነው። ወንድሞቼ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁና። የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም። የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነውና። ስለዚህ በክርስቶስ ያለው ጽድቅ በምን የሚገኝ ነው አለ? በእምነት የሚገኝ ነው ብሎ አለ። ቁጥር 5 ላይ ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው በእርሱ በሕይወት ይኖራል እንዲኖር ጽፏልና። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። ወይም በልብህ ማን ወደ ጥልቁ ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። በሌላ አባባል ምን ማለት ነው ብለን ስንል ይሄኛው ኪዳን በክርስቶስ ኢየሱስ በኩል የመጣው ይሄኛው ኪዳን ምን አለ? ከእምነት የሆነ ጽድቅ እንዲህ ይላል። ይኸውላችሁ ከእምነት የሆነ ጽድቅ ግን እንዲህ ይላል። ምንም አታመካኝ። ምን ማለት ነው? በልብህ ማን ወደ ሰማይ ይወጣል አትበል፣ ይህም ክርስቶስን ለማውረድ ነው። በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል፣ ይህም የምንሰብከው የእምነት ቃል ነው። ምን ማለት ነው ብለን ስንል አሁን ለደህንነት የሚያስፈልገው እንደዚህና እንደዛ ማድረግ ሳይሆን ይሄና ያንን ማድረግ ሳይሆን ልትድንበት የተገባው እውነት እግዚአብሔር ወደ አንተ አቅርቦታል። ያም ወንጌል ምንድን ነው ብሎ ሲናገር ጳውሎስ ምን አለ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔር አምላክ ከሙታን እንዳስነሳው በልብ ብታምን ትድናለህና። 4 ነጥብ። ምን አለ? ኢየሱስ ጌታ እንደሆነ በአፍህ ብትመሰክር
if you proclaim, announce and declare his lordship over you, በህይወት ላይ ጌትነቱን አዳኝነቱን ብታውጅና ብትናገር እግዚአብሔር አምላክ ከሙታን እንዳስነሳው በልብ ብታምን ምን ታረጋለህ? ትድናለህ ብሎ ይናገራል። ቁጥር 10 ላይ ሰው በልቡ አምኖ ይጸድቃልና በአፉ መስክሮ ይድናልና። ድነት ኮምፕሊኬትድ አይደለም። በአፍህም በልብህም ሆኖ ቀርቦልሃል አለ። ይሄ የቀረበልህ ነገር ምንድነው ብለህ ስትል ምንም ነገር እንድትሰራ የሚፈልገው ነገር የለም። እግዚአብሔር አሁን የሚፈልገው እንድታምን ነው። ልጁ ኢየሱስ ክርስቶስን እንድታምን ነው። በእርሱ እንድትደገፍ ነው። በእርሱ ሥራ እንድትታመን ነው። በእርሱ ሥራ ምን እንድታደርግ ነው? በእርሱ ሥራ አምነህ ሕይወትህን ምን እንድታደርግ ነው? እንድትኖር ነው ብሎ ነው የሚያስቀምጠው። ስለዚህ ምን ማለት ነው ብለን ስንል ድነት የተዘጋጀው ከሥራ ጋር በተያያዘ ሳይሆን ድነት የተዘጋጀው ኢየሱስ ክርስቶስ ሰርቶ ከጨረሰው ሥራ ጋር እንደሆነ ማወቅ መቻል አለብን። መጽሐፍ ቅዱስ ምን ይላል? አቤቱ ሥራችንን ሰርተሃልና ሰላምን ምን ታረገናለህ? ትሰጠናለህ። ሥራችንን ሰርተህልናልና። ሃሌሉያ። እኔና እናንተ ወገኖች ሆይ ሥራችን የተሰራለን ህዝቦች ነን። ኢየሱስ ክርስቶስ ሰርቶ ምን አድርጎልናል? ጨርሶልናል። ሃሌሉያ። የምንሰራው አንዳች ነገር የለም። የምንወጣው ተራራ የምንወርደው ቁልቁለት የለም። ለምን ብለን ስንል ኢየሱስ ክርስቶስ ሃሌሉያ የእግዚአብሔር ሕግ ዲማንድ የሚያደርገውን በሙሉ ራሱን መስዋዕት አድርጎ ሃሌሉያ የሕግን የጀስቲስን ዲማንድ ኢየሱስ ሚት አድርጎ ጨርሶልናል። ሃሌሉያ። ታውቃላችሁ አይደለ? ይሄን ክፍል ስናነብ በተለይ ሶስተኛውን ስናይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው ልጁን ስለ እኛ ኃጢአት አደረገው። በክፍል 6 ወይ በክፍል 5 ላይ ስንመለከት ያየነው ነገር ምንድነው? በተለይ ቁጥር 1ን ስናይ ያየነው ነገር ምንድነው? በኃጢአት ምክንያት የመጣውን ቅጣት ወስዶ ለኛ ስርየትን ምን ብሎናል? የኃጢአትን ስርየት ሰጥቶናል። ወገኖቹ የኃጢአት ስርየትን ተካፍለናል። የኃጢአት ስርየት ተካፍለናል። ታዲያ በዘሌዋውያን ምዕራፍ 16 ላይ ስንመለከት ያነበብነው አንዱ ነገር ምንድነው ብለን ስንል ሊቀ ካህኑ በአመት አንድ ጊዜ በስርየት በዓል ጊዜ ወይ ደግሞ በዮም ኩፐር በሚባለው ጊዜ ላይ ምን ያደርጋል? ወይ የእስራኤል ልጆች በሙሉ ይሰበስብና ሁለት ምኖችን በዚሁ ያመጣል። ፍየሎችን ይዞ ያመጣና እነዛ ፍየሎችን ዕጣ ይጣልባቸውና አንደኛው ዕጣ ለእግዚአብሔር፣ አንደኛው ዕጣ ደግሞ ለመሰደድ ወይ ደግሞ ወደ ምድረ በዳ ሄዶ እንዲሞት የሕዝቡን ኃጢአት የሕዝቡን በደል ከሕዝቡ ላይ ወስዶ ወደ ምድረ በዳ እንዲሄድና እንዲሞት በጣም በጥም በረሃብ በተለያየ አይነት ነገር በአውሬ ተበልቶ እንዲሞት ወደ ጭው ወዳለ ምድረ በዳ ምን ያደርጋል? ይላካል። ሃሌሉያ። ያ ማለት ነው ብለን ስንል ጌታችን ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ እኔና ስለ እናንተ ኃጢአት በሆነበትና ኃጢአታችንን በተሸከመበት ጊዜ ሃሌሉያ ኃጢአታችንን በተሸከመበት ጊዜ ኃጢአታችንን ይዞ ከእኛ አርቆ ያንን ኃጢአት ይዞ ወደ ሲኦል መውረዱን ምን የሚያደርግ ነው? የሚያሳይ ነው። ክብር ለጌታ ይሁን። ሁለተኛ የምንመለከተው ነገር ምንድነው ብለን ስንል ሊቀ ካህኑ በፍየሎቹ ላይ እጁን ያደርግና የሕዝቡን ኃጢአት ሁሉ ወደዛ ምን ያደርጋል? ያስተላልፋል። ወደ ፍየሉ ምን ያደርጋል? ያስተላልፍና ያንን ፍየል ደግሞ ለመስዋዕት የሚሆነውን ለመታረድ የሚሆነውን ያርድና ደሙን ይዞ ምን ያደርጋል? ይገባል። ደሙን ይዞ ይገባና ወደ ቅድስተ ቅዱሳን በአመት አንድ ጊዜ ወደሚገባበት የኪዳኑ ታቦት ወዳለበት ስፍራ ይገባና በስርየቱ መክደኛ ላይ ያንን ደም ምን ያደርጋል? ያቀርባል። እግዚአብሔር ደሙን አክሴፕት ማድረጉን መስዋዕቱን አክሴፕት ማድረጉን ሲታወቅ ያ ሊቀ ካህኑ ምን ያደርጋል? ይወጣና እግዚአብሔር አክሴፕት ማድረጉን እግዚአብሔር መስዋዕቱን መቀበሉን ለሕዝቡ ምን ያደርጋል? ይናገራል። ሕዝቡን ምን ያደርጋል? ይባርካል። ሕዝቡን በታላቅ ደስታ በታላቅ እልልታ አምላካቸውን ምን ያደርጋሉ? ያመሰግናሉ። ለምን? እግዚአብሔር መስዋዕታቸውን ተቀብሏል። ስለዚህ በዛ ዓመት እግዚአብሔር አብሯቸው እንዳለ ያምናሉ። ለበረከት አብሯቸው እንዳለ ያምናሉ። ለሰላም አብሯቸው እንዳለ ያምናሉ። ለድል አብሯቸው እንዳለ ያምናሉ። ለምንድነው ብለን ስንል ከመስዋዕቱ የተነሳ የእግዚአብሔርን አብሮነት በተቀበለው መስዋዕት ውስጥ ምን ብለዋል? አይተዋል ማለት ነው። ልክ እንደዚሁ ሁሉ በአዲስ ኪዳን መጽሐፍ ሲነግረን ምን አለ?
እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን ልጁን ስለ እኛ ኃጢአት አድርጎ አሳልፎ ሲሰጠው እንዲያው በጸጋው እንድንጸድቅ ተደርጓል። በብሉይ ኪዳን ሊቀ ካህኑ ያንን ካደረገ፣ በአዲስ ኪዳን ግን ስንመለከት እግዚአብሔር አምላክ የሁላችንን በደል በእርሱ ላይ አኖረ። ለምን ክፍሉን አናነበውም? እስኪ ትንቢተ ኢሳይያስ ላይ እንሄድና ትንቢተ ኢሳይያስ ላይ ሄደን ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 4 ጀምሮ አነባለሁ። እንደዚህ ይላል፣ በእውነት ደዌያችንን ተቀበለ፣ ሕመማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ። ኢየሱስ ጌታ ነው። ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። ወገኖች ሆይ ስለ መተላለፋችን ቆስሏል። because of our transgression ኢየሱስ ክርስቶስ ያንን ፐኒሽመንት ተቀብሏል። ያንን ቅጣት ምን ብሏል? ተቀብሏል። ስለ ሕመማችን ስለ በደላችን ምን አረገ? ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ። የደህንነታችን ተግሳጽ በእርሱ ላይ ነበረ። ምን አረጋ አለ? በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይልና ቁጥር 10 ላይ ላንብብላችሁ። በጣም የሚገርም ነው። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱም ድካም ብርሃንን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ኢየሱስ ጌታ ነው። ልክ በብሉይ ኪዳን ላይ ስንመለከት ሊቀ ካህኑ በፍየሉ ላይ በነዛ ፍየሎች ላይ የሕዝቡን ኃጢአት ሁሉ እንደሚያኖር እግዚአብሔር አምላክም በአዲስ ኪዳን የዓለምን ሁሉ ኃጢአት እንዲያስወግድ በላከው በግ ላይ እግዚአብሔር የኛን ሁሉ በደል የኛን ሁሉ ኃጢአት አምጥቶ በእርሱ ላይ ምን አረገ? አኖረ። ሃሌሉያ። ኃጢአታችንን፣ በደላችንን፣ እርግማናችንን በሙሉ አመጣና በእርሱ ላይ ምን አረገ? አኖረ። ልክ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ኃጢአት በሆነበት ሰዓት ላይ መጽሐፍ ሲነገር ምን አለ? ከ6 ሰዓት እስከ 9 ሰዓት ምድር ጨለማ እንደሆነች ምን ያደርጋል? ይናገራል። እንደውም የምናየው ነገር ምንድን ነው? ኢየሱስ ክርስቶስ አንዱ የሚገርም ነገር ካለው ነገር ምንድን ነው? ኤሎሄ ኤሎሄ ለማ ሰበቅታናይ፣ አምላኬ አምላኬ ስለምን ተውከኝ? ያ ማለት ነው የእሱ መተው ነው እኔና እናንተ ተቀባይነት እንድናገኝ ያደረገን። እርሱ የከፈለው ዋጋ በእግዚአብሔር ፊት አክሴፕታንስ ስላገኘ ነው እኔና እናንተ ከእግዚአብሔር ጋር እርቅ ማድረግ የቻልነው። ሃሌሉያ። የእርሱን መስዋዕት ስለተቀበለ ነው እኔና እናንተ አሁን በክርስቶስ ኢየሱስ በኩል በእርሱ ዘንድ ተቀባይነትን እንድናገኝ የተደረግነው። ሃሌሉያ። ስለዚህ ይሄንን በትክክል ምን ማድረግ መቻል አለብን? መረዳትና ማወቅ መቻል አለብን። ኢየሱስ ያድናል። ሌላ ያነበብኩላችሁ ሮሜ ምዕራፍ 5 ላይ ያነበብኩላችሁን ክፍል መልሼ አነባለሁ። በተለይ ከቁጥር 15 እስከ 17 ያለውን ክፍል አነባላችኋለሁ። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዛ ይልቅ ለብዙዎች በዛ። ኢየሱስ ጌታ ነው። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዛው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። ሃሌሉያ። በብዙ በደል ለማጽደቅ መጣ። በአንዱ በደል ሞት በአንዱ በኩል ከነገሰ። እየሰማችሁ ነው? የአዳም መተላለፍ፣ የአዳም አለመታዘዝ ሞት በሰው ልጆች ላይ እንዲነግስ ካደረገ ይልቁንም የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ አለ። ሃሌሉያ። ምንድን ነው ያለው? የአዳም አለመታዘዝ በአንዱ በደል ሞት በአንዱ በኩል ከነገሰ፣ የአዳም በደል ሞትን በሰው ልጆች ላይ አንግሶ ነበረ።
ሞትን በሰው ልጆች ላይ አንግሶ ነበረ። ሰይጣን በሰዎች ህይወት ላይ የፈለገውን ነገር እንዲያደርግ ምን ሰጥቶት ነበረ? ሌጋሊቲ ሰጥቶት ነበር፣ ህጋዊ አድርጎት ነበረ ካለ በኋላ ይልቁንም ይልና ሃሌሉያ ይልቁንም በንጽጽር ያስቀምጠውና ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ሃሌሉያ። የአዳም አለመተላለፍ ኃጢአትን፣ ሞትን፣ እርግማንን በሰዎች ላይ ምን ማድረግ ከቻለ ማንገስ ከቻለ ወገኖች ሆይ በኢየሱስ ክርስቶስ በኩል የተደረገው ቤዛነት ደግሞ አለ የጸጋን ብዛትና የጽድቅን ስጦታ መጠን የሚካፈሉትን እነርሱን በህይወት እንዲነግሱ ያደርጋቸዋል። ሃሌሉያ። ምን ማለት ነው ብለን ስንል የተካፈልነው ጸጋና ጽድቅ በህይወት እንድንነግስ አድርጎናል። ያ ማለት ምን ማለት ነው ብለን ስንል መጽሐፍ ቅዱሳችንን ስንመለከት እግዚአብሔር ቃየልን ምን አለው? ቃየል ሆይ አለ ኃጢአት በደጅ ታደባለችና ንገስባት አለው። በደጅ እያደባችብህ ነው፣ አንተ ግን ምን በልባት አለ? ንገስባት። ልትነግስባት ትችላለህ፣ ንገስባት አለው። ልክ እንደዛው ሁሉ በህይወት ምን እንድንል አለ? እንድንነግስ። በህይወት ምንድንነግስ በክርስቶስ ኢየሱስ በኩል የተሰጠን ነገር ወገኖች ሆይ እኔና እናንተ ከምናስበውና ከምንገምተው ከምንረዳውም በላይ እንደሆነ ማየት መቻል አለብን። ነገር ግን በዋናነት ምን አለ? የጸጋን ብዛትና የጽድቅ ስጦታ መጠን የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በህይወት ይነግሳሉ። ሃሌሉያ። በህይወት ለመንግስት ተጠርተናል። በዚህ ዓለም ላይ የጨለማው ዓለም በሚያመጣው በየትኛውም አይነት ነገር ላይ በክርስቶስ ኢየሱስ የተካፈልነው ይሄ ህይወት ከየትኛውም አይነት ጉልበት ከየትኛውም አቅም በላይ ሊያኖር የሚያስችል የህይወት አቅርቦት በውስጣችን እንዳለ መረዳት መቻል አለብን። ኢየሱስ ጌታ ነው። ያ ማለት ነው ብለን ስንል ሮሜ ምዕራፍ 8 ቁጥር 11 ላይ ሲናገር ምንድነው የሚለው? ኢየሱስ ክርስቶስን ከሙታን ያስነሳው የእርሱ መንፈስ በእናንተ ቢኖር በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ህይወትን ይሰጠዋል። ሃሌሉያ። የተካፈልነው ህይወት ከነዚህ ነገሮች ምን የሚያደርግ ነው? የሚበልጥና የበላይ የሆነ እንደሆነ ማወቅና መረዳት መቻል አለብን። ሃሌሉያ። መረዳት መቻል አለብን። ሌላኛው እንግዲህ ምን አልኩኝ? righteousness በህይወት እንድንነግስ ያደርገናል። when you know that you are the righteousness of God in Christ Jesus። ምናልባት ከእግዚአብሔር አንጻር ባለፈው ተናገረ ከእግዚአብሔር አንጻር ጽድቅ የእግዚአብሔር ተፈጥሮ ነው፣ የእግዚአብሔር ባህሪ ነው፣ የእግዚአብሔር ማንነት ነው፣ የሥራ ጉዳይ አይደለም። እኔና እናንተን በተመለከተ ደግሞ እኔና እናንተ በኢየሱስ ክርስቶስ ጌትነትና አዳኝነት ባመንን ጊዜ በክርስቶስ ኢየሱስ በዳግም ውልደት የእግዚአብሔርን ጽድቅ ተካፋዮች ሆነናል። አሁን ያለን የጽድቅ አይነት የኛ አይደለም። አሁን ያገኘነው የጽድቅ አይነት እግዚአብሔር በክርስቶስ ኢየሱስ በኩል ያካፈለንን የራሱን ጽድቅ ነው። ወገኖች ሆይ እኔና እናንተ ጻድቅ ነን። አንዳንድ ሰዎች ይላሉ ለምንድነው እንደዚህ አፋችንን ሞልተን ጻድቅ ነን ለምን እንላለን? ለምን ነገሮችን በጥበብ አናደርገውም ብለው ይላሉ። አንዳንድ ሰዎችም ደግሞ ፍርሃት አላቸው። እኔ ጻድቅ ነኝ ብል ሰው ምን ይለኛል ብለው የሚያስቡዋል። ኖ ወገኖች ሆይ ጽድቅ እኮ ማለት ልክ 3 እና 1 4 እንደሆነ 2 እና 2 4 እንደሆነ 4 አዲስ ነገር አይደለም። ለምንድነው ብለን ስንል የ2 እና 2 ወይ ደግሞ የ3 እና 1 ድምር ውጤት ነው። 4 ሪዛልት እንጂ በራሱ ምንም ሌላ ነገር አይደለም። ልክ እንደዛ ሁሉ የኔና የናንተ መጽደቅና ጻድቆች መባል እኔና እናንተ በስራ ያመጣ ነው አይደለም። ጻድቅ የሆነው እግዚአብሔር በልጁ በክርስቶስ ኢየሱስ በማመናችን ምክንያት የእርሱን ጽድቅ ወስዶ የኛን ኃጢአት ወስዶ የሱን ጽድቅ ተካፋዮች እንድንሆን አድርጎናል። አሁን የምቆምበት ጽድቅ የኔ ፓስተር ሳሚ የሚባል ሰው ጽድቅ አይደለም። የሥራዬ የመልካምነቴ የተግባሬ ከሰዎች የተለየው በመሆኔ ኖ አይደለም። እሱንማ እኮ ኢሳይያስ ነግሮናል። ጽድቃችን የመርገም ጨርቅ ነው ብሎናል። the highest የሚባል righteousness ሰዎች attain ቢያደርጉ ከእግዚአብሔር አንጻር ያ ጽድቅ የመርገም ጨርቅ ነው ብሎ
በእግዚአብሔር ዘንድ የሚጸየፈው የማይቀበለው ነገር ቢኖር ያ ነው። እኔ እኮ ይሄን ስለማደርግ ከነከሌ የተሻልኩኝ ነኝ፣ ከነከሌ የተለየው ጻድቅ ነኝ ብለው የሚያስቡ ሰዎች አሉ። እኔ የነከሌ እኮ ዘር ስለሆንኩኝ እኔ እኮ እንደዚህ ነኝ ብለው የሚሉ ሰዎች አሉ። ወገኖች ሆይ እነዚህ ትምክቶች ሁሉ በእግዚአብሔር ዘንድ ትምክት መሆን አይችሉም። ሃሌሉያ። የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ አለ። ትምክት የሚሆነን ነገር ያለው በክርስቶስ ኢየሱስ በኩል በተደረገና ባለቀው ሥራ በኩል እንደሆነ ማየት መቻል አለብን። ሃሌሉያ። ስለዚህ ጽድቅ ምን አድርጎናል? ከእግዚአብሔር ዘንድ የተካፈልነው ይሄ righteousness ምን አድርጎናል? ከእርሱ ጋር ህብረት ልናደርግበት ወደምንችልበት ወደዛ የህይወት ከፍታ ውስጥ እንድንገባ አድርጎናል። ጻድቅ የሆነ እግዚአብሔር ከጻድቆች ጋር ነው ህብረት ማድረግ የሚችለው። ሃሌሉያ። our righteousness እኔና እናንተ የተካፈልነው ይሄ ጽድቅ በፊቱ በህልውናው ፊት እንድንቆም ባለመብት የተደረግንበት ጽድቅ በክርስቶስ ኢየሱስ በኩል እንዲያው በጸጋው የተሰጠን የእግዚአብሔር ፍሪ ጊፍት ነው። we cannot earn it። earn ልናረጋው አንችልም። ኢየሱስ ጌታ ነው። በክርስቶስ ኢየሱስ እንዲያው በማመን የምንካፈለው እንደሆነ መረዳት መቻል አለብን። ሰዎች የራሳቸው ሰልፍ ራይቸስነስ አላቸው። I am this, I am that። ሰዎች አቴይን ባደረጉበት ወይ በትምህርታቸው ይሆናል ወይ አቺቭ ባደረጉበት ወይ በሆነ ነገር ሊሆን ይችላል I am somebody ብለው የሚሉት ነገር ሊኖራቸው ይችላል። ምናልባት ሰዎች ጋር ያንን ሊሉ ይችላሉ። ወደ እግዚአብሔር ሲመጣ ግን የእግዚአብሔርን አቴንሽን እና የእግዚአብሔርን ጆሮ በእግዚአብሔር ዘንድ አክሴፕታንስ ማግኘት የሚቻለው በራሳችን በምንቆምበት ጽድቅ አይደለም። ይልቁንም በክርስቶስ ኢየሱስ በኩል የሆነውን ነገር በመቀበል እንደሆነ ማወቅ መቻል አለብን። አንድ ቃል አንብብና የዛሬውን ትምህርት እጨርሳለሁ። የማነብላችሁ የመጽሐፍ ቅዱስ በያዕቆብ መልእክት ላይ የሚገኝ ክፍል ነው። እንደዚህ ይላል ቁጥር 16 ላይ ምዕራፍ 5 ቁጥር 16 እርስ በርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች። እግዚአብሔር የጻድቃንን ጸሎት ምን ያደርጋል አለ? ይሰማል። እርሱም ብቻ ደግሞ ሳይሆን የጻድቃን ጸሎት ይሰራል። ሃሌሉያ። በክርስቶስ የተቀበልነው ይሄ የጽድቅ ምን ያደርገናል? ቅድም እንዳልኳችሁ በህልውና ውስጥ የመቆም አቅም የመቆምን ብቃት ሰጥቶናል። እርሱም ብቻ ደግሞ አይደለም፣ በእግዚአብሔር ዘንድ የምንጸልያቸው ጸሎቶች ተሰሚነት እንዲያገኙ ያደርጋቸዋል። ለምን አለ ሲናገር የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለችና። ስለዚህ የጻድቅ ሰው ጸሎት ይሰራል። ወገኖች ሆይ when you understand who you are in Christ በክርስቶስ ኢየሱስ ማን እንደሆናችሁ በተረዳችሁና ባወቃችሁ ጊዜ በዚህ እውነት ብርሃን የምትመላለሱ ከሆነ ህይወታችሁ ከዚህ ቀደም ኤክስፒሪየንስ አድርጋችሁ የማታውቁትን የነጻነት አይነት ፍሪ መሆንን ምን ታረጋላችሁ? ያንን ምን ማድረግ ትችላላችሁ? መለማመድ ትችላላችሁ። ለምንድን ነው ብለን ስንል የምስራችሁ ይሄ ነው። ሃሌሉያ። ስለዚህ ይሄንን ከተረዳን በክርስቶስ ያገኘነውን ይሄንን righteousness ይሄንን ጽድቅ በእምነት የተቀበልነው ይሄ ጽድቅ የወንጌሉ ማዕከላዊ ሰዎች እንዲያው በጸጋው በክርስቶስ ኢየሱስ በማመን የሚቀበሉትና ወደ በእግዚአብሔር ህልውና ውስጥ መቆም የሚችሉበት ባለ ምንድን ቢያረጋቸው ህጋዊ መብትን ምን የሚያረጋቸው የሚሰጣቸው ይሄ እንደሆነ እንዲያውቁ እግዚአብሔር ይፈልጋል። ስለዚህ ምን አለን? እግዚአብሔር በክርስቶስ ኢየሱስ የኛን ኃጢአት ወስዶ የእርሱን ጽድቅ አጎናጽፎናል። we are righteous because he made us righteous። ጻድቃኖች ነን ምክንያቱም እግዚአብሔር በክርስቶስ ኢየሱስ ምን ስላደረገን? ስላጸደቀን። ጻድቃን ማለት ድካም የሌለበት ጥፋት የሌለበት የሆነ ነገር የሌለበት ማለት አይደለም። it's a position ነው። it's nature ነው። ያንን ኔቸር ምን ብለናል? ተካፍለናል። when we understand ይህንን እውነት በተረዳን ቁጥር በዚህ እውነት ብርሃንና በዚህ እውነት ጉልበት የምንመላለስ ይሆናል። አንዱ ትልቁ
ጠላት የሚፈራው ነገር ምንድነው? በክርስቶስ ኢየሱስ ያለንን አይደንቲቲ ዲስከቨር እንድናደርግ አይፈልግም። እዛ ጋ ነው ነፃነት ያለው፣ እዛ ጋ ነው ድል ያለው፣ እዛ ጋ ነው ከፍታ ያለው። ምክንያቱም ኃጢአት መተላለፍ ሞትን ማንገስ ከቻለ በክርስቶስ ኢየሱስ በኩል ደግሞ የሆነው የጸጋ ብዛትና የጽድቅ ስጦታ መጠን ደግሞ በክርስቶስ ኢየሱስ የሚያምኑትን በሕይወት የሚያነግስ አቅምና ጉልበት እዛ ውስጥ አለ። ሃሌሉያ! እኔና እናንተ ከነገሮች በላይ የሚያደርጉ ሕይወት ምን ተብሎናል? ተሰጥቶናል። ኔክስት ታይም ላይ የምንመለከታቸው ሐሳቦች ይኖራሉ። ሃሌሉያ! በድጋሚ ከዚህ ከኢግልስ ማውንቴን ኢንተርናሽናል ጎስፕል ሚኒስትሪ ሁላችሁንም ጊዜያችሁን ሰጥታችሁ ስለሰማችሁኝ አብራችሁ ስለ ጊዜ ስለወሰዳችሁ በጣም አመሰግናለሁኝ። አጭር ጸሎት እንጸልይና እንጨርስ። አባት ሆይ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ሚዲያ አማካኝነት እግዚአብሔር አምላክ ለቃልህ ጊዜ ሰጥተው እግዚአብሔር አምላክ ቃልህን ስለሰሙ ሰዎች ሁሉ በኢየሱስ ክርስቶስ ስምና ስልጣን እጸልያለሁ። የቃልህ ደጆች እንዲከፈትላቸው እግዚአብሔር አምላክ ቃልህ እንደሚል እነሆ ጳውሎስ የሚናገረውን ታስተውል ዘንድ ትሰማ ዘንድ ጌታም የሊዲያን ልብ ከፈተላት ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ይህንን እውነት በሚሰሙት ሁሉ ላይ በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ ተሰርቶ ያለቀውን ይህንን እውነት እንዲያውቁ እንዲረዱ ደግሞም እግዚአብሔር አምላክ ከነጻነቶቻቸው ጋር እግዚአብሔር አምላክ መገናኘት እንዲሆንላቸው በኢየሱስ ስም ጸለይኩኝ። በክርስቶስ ኢየሱስ የሆነው ይሄ አሸናፊ የሆነው ሕይወት፣ ይሄ ድል አድራጊ የሆነው ሕይወት፣ ይሄ የከፍታ የሆነው ሕይወት በኢየሱስ ክርስቶስ ስምና ስልጣን በእነርሱ ላይ እንዲገለጥ መንፈስ ቅዱስ ስለምታግዛቸውና ስለምትረዳቸው ባርካለሁ። ምናልባት ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ቢኖሩ በኢየሱስ ክርስቶስ ስም ለዚህ እውነት እንዲታዘዙ በጌታ በኢየሱስ ስም ጸለይኩኝ። ማምለጥ እንዲሆንላቸው ጸለይኩ። ኢን ጂሰስ ኔም። በድጋሚ ጌታ ኢየሱስ ክርስቶስ አብዝቶ ይባርካችሁ። እወዳችኋለሁ። ሻሎም